ትያለሽ እህቴ? እኔ ከሷ ንግግር ባይኖረኝ መልካም ነው። ሪስፔክት የለም። እኔ መጀመሪያ ምን እንዳደረግ ነው የምትፈልጊው? ምን ይሁን ብለሽ ነው አንቺ የምታስቢው? እስቲ ንገሪኝ። አንደኛ የኔ ወንድም ጋጠ ወጥ አይደለም። ከዚህ በላይ እኛ ቆንጥጠን ገርፈን ያሳደገ ከዚህ በላይ ነው። እኛ ቤት ውስጥ ጋጠ ወጥ የለም። ከዚህ በጣም ስድ ነው እሱ። ስድ እኮ ስርዓት አትጅም አይደለም፣ በጣም ስድ ነው። ስለዚህ ወረቀት ማለት ምን ያቀበይ ነገር የለም። ቆማ አንዳጋታ ቆሜ ነው ቆማ አንዳጋታ ምንድነው ነገር የሁሉ ጣጣ ያመጣሽብን አንቺ ነሽ። ከአረብ ሀገር የመጣሽው ለሱ ብለሽ ነው። ሲጀመር እኛ ራሱ መቼስ መስራት አግኝተን ቀጥታ ወደሱ ጋር እንደመጣሽው አሁን ለማንኛውም ወደሱ ጋር እንደምን ያለው ነገር እሱ ጋር ነው። አሁን እኔ የሳይት ሄደን በኋላ ምንም አይነት ጸብ አልፈልግም። ምን ማለት ነው? አንቺ እኮ ነሽ ነገር የለም። መረጋጋት ያለባችሁ እዛ ከሄዳችሁ በኋላ እኔ በሰላማዊ መንገድ እንድታናግሩት ገባችሁ አይደለ? እኔም ሰው እንዳለኝ ወንድም ወገን እንዳለኝ እንዲያውቅ ነው እንጂ እኔ እንድትደባደቡና ለሌላ ነገር አይደለም። አሁን ያለውን ነገር እኮ ከሱ ጋር መጨረስ እንችላለን። ለምን ወደ እሷ እንሄዳለን? ግን በተረጋጋ መንፈስ ነው። ምን እንዳደርግ ነው የምትፈልጊው? ስራ ቦታ እየመጣሽ አትገብጭኝ አላልኩሽም? ምንም አይነት ነገር ምን ይጠበስ? ምን ማለት ነው? ምን ይጠበስ? እሺ ምን እንዲሆን የምትፈልጊ? እኮ እያወራሁት ነው፣ በስነ ስርዓት እያወራሁት። ማን እንደሆነ ካላውቅም ምን ወንድሜ ነው፣ ታላቅ ወንድሜ ነው። ከዚህ በፊት ወንድሜ ነግሬ ካላረለ ታላቅ ወንድሜ ነው። ስለዚህ ያለውን ቪዲዮ አይቶ አስመርምሮኛል። እሱ መስጠኛ ሳልሆን ኢትዮጵያ ላይ ነው። ከእህቴ ጋር መጣላት ሊቀረኝ ቀደም ብለን እሱ ነው የቀረሽ። እኔ እኮ ነገር ፋንዲ ጀመር ወንድምሽም አይመስልም እህትሽም አትመስልም። ምን ማለት ነው? ስላንቺ አይደል ስለምትያናገር በስነ ስርዓት እያናገርኳት ነው። በእናትህ ሌላ ነገር እንዳትሆን በስነ ስርዓት በስነ ስርዓት መጀመሪያ ፈልገህ ነው አይደለ ያገኛት ነበር። ስለዚህ ይኸውልሽ ማንም ሰው እኔን ሊያናግረኝ ከፈለገ በስነ ስርዓት ነው ሊያናግረኝ። ስለዚህ ወረቀት ማለት ምን ያቀበይ ነገር የለም። ቆማ አንዳጋታ ቆሜ ነው ቆማ አንዳጋታ ምንድነው ነገር አሁን ምን ሻወርተኛ አሁን እንዴ አለና በተነስራት ከዚህ ነው ለኔ ስለሷ ፍሬ ነው ነው በቃ አንተ ወይ ተቀበላለህ ወይ አልቀበልም። ምንድነው እንደዚህ ያለው ነገር? እኔ ከሱ ጋር እንድጣላ ነው የመጣኝ። በመጀመሪያ ተረጋግተን አንተ ልጅ በመምጣት እንዲጸጥተኛ ታድርግ። እንዴ እዚህ ስራ ቦታ መተሽ እኔን ለማሰደብ ነው ወይስ እኔን ለማስመታት ነው የመጣሽ? አልገባኝ። ይሄ ነገር ምንም እርግጠኛ አይደለሁም። አላምንም። በቃ እንደዚህ አይነት ነገር አላምንም። እኔ ቤተሰቦቼ ማለት ከሽ እንድትጠብቅ አልፈልግም። ይሄ የኔና አንቺ ጉዳይ እኮ ነው። የኔና አንቺ ጉዳይ በእናትህ ወደዛ የምታስፈራራውን አስፈራራ። በእናትህ የምሰማ ነገር እንዳይመስልሽ። ወንድምሽ አመጣሽ እኔን ለማስመታት ነው። እንደዚህ ስርዓት ተካክተን እኔ ይኸውልህ ነገር እሱም ቢሆን ካላስመረምር እርግጠኛ ሳንሆን ሰው ቤት አንተም ብሎ ያው አስመርምሮ ወረቀት ይዘን ይመጣ ነው። ከፈለክ አንተም ነገር ከነገ ወዲያ አስመርምረኝ። እሱ አያገባኝም። እኔ በስነ ስርዓት አናጋታ። ምንድነው ከኔ የምትፈልጉት ሁለታችሁ? በስነ ስርዓት አናጋታ። ምንድነው የሚያደርገው? አንተ ማን ስለሆንክ ነው? ማን ስለሆንክ ነው እንደዚህ የምትይዘኝ? ማን አባ ስለሆንክ ነው? በስነ ስርዓት እያናገርካለሁ። አንቺ ወደዛ እንጂ ተረጋጉ ምናምን እኔ አልሰማሽም። ወደዛ እንጂ ስነ ስርዓትሽን ያጂሽ። በእንደዚህ አይነት ሁኔታ ሁለተኛ እንድታናግሪኝ አንቺም ወንድም ካለሽ እኔም ወንድም አለኝ። እህት ካለሽ ደግሞ እህት አለኝ። በስነ ስርዓት አላናገርሽኝም። በስነ ስርዓት አላወራሽም። እኔና አንቺ ጨረስነው። በእንደዚህ አይነት ጉዳይ አይደለም። እሺ ስነ ስርዓትሽን ያጂ
ሁለተኛ አጠገቤ ትደርሺ አልፈልግም። እንደውም ማለት ነው ወደዛ የምታስፈራራውን አስፈራራሽ። ሌላ ችግር ውስጥ እንገባለን እኮ ምንም እኮ የምታመጣው ነገር የለም። ምንም የሚመጣ ነገር የለም። በገዛ በእንዳይ መስለሽ አስተኛለሁ። ወደዚህ ነው ማስተኛሽ። አስተኛለሁ። ምንም አታመጣም። አንቺ ደግሞ ማለት ነው እንደዚህ አይደለም። እኔም ወንድም አለኝ። ወንድም እንዳለሽ ስነ ስርዓትን ያዝ። ወንድምነት ጥግ ደግሞ አሳያለሁ ምን አይነት ወንድም እንዳለሽ። አንቺ ማውራት ካለብሽ እኔን ብቻሽን መጥተሽ አታወሪ። አውርተሽኛል፣ ግን ስነ ስርዓት ባለው መልኩ አላወራሽም። ወደዛ እኔ ጉዳይሽ አይደለም። እሺ ወንድምነቴን አሳያለሁ። ወንድምነቴን አሳያለሁ። በስነ ስርዓት ስላላናገርሽኝ ምንም አይነት ነገር ለሰማሽ ፈቃደኛ አይደለም። ገደልም መጥመጥ በድንጋይ ነው አናቱን እፈላልጠዋለሁ ማለት ነው። እኔ ይኸውልሽ የኔን ባህሪ ብዙም አታውቂም። ገብቶሻል አይደለም? እንደዚህ ሊያንገላታኝ አይችልም። በገዛ በእህቴ ሱቅ በደጃፌ መጥቶ እንደዚህ ያሰቃየኛል። እንዴት እሱ ማን አባቱ ስለሆነ? ቆይ አንተ ማን አባቱ ስለሆንክ ነው? አንተ እኔ ላይ ትዘረዝራለህ። ወንድም አስመጥተሽ አስመጣብኝ አይደለ? እናወራለን። ይዘሽ የመጣሽው ልጅ ወደዚያ ሂጂ። እኔ እራሴ በጥፊ ነው የማጫልሽ። በጥፊ አጭንሻለሁ። ወደዚያ እመጣሻለሁ። በእንደዚህ አይነት ሁኔታ ላናግርሽ አልፈልግም። እኔ እና አንቺ እንድናወራ ከፈለግሽ ብቻ ለብቻ ሆነን እናወራለን። አውራት እሷንም ብታውራት ምንም ነገር አታመጣም። ምንም ነገር በጥፊ ነው የምመታሽ። ሂዱልኝ አሁን ከዚህ ጥቁጡ ከዚህ በኋላ ማለት ነው ወንድበት የሚያስብ ሆነ እኔ በማረገው መንገድ አደርገዋለሁ። አንቺ ምንም እዚህ መጥተሽ መለማመጥ አይጠበቅብሽም። እኔ እሱ ሰነጥቀዋለሁ። በቃ ነይ እንደው ያው አሁንም አንቺን ብትሆኚ በተረጋጋ መንፈስ እህቱ መታለች ስራ ቦታ ስትገባ ይቻታለሁ። እህቱን በስነ ስርዓት ባለው መንገድ ታናግራታለሽ። ሌላ እሺ እንዴትና እህትየው ጋር እህትየው አናግራታለሁ። በቃ ሰላማዊ በሆነ መንገድ እኔን አታስጠንቅኝ። እየታመምኩኝ ነው እንደዛ ታረ ስለዚህ አንቺውን ማናግራት ነገር የለም። በተረጋጋ መንፈስ እነሱ ተቀብለውኛል። እነሱ ነገር ሰሚኛለሽ ራት ነገር አንቺ ጣልቃ እንዳትገቢ። እኔና እሷ እንነጋገራለን። አንቺ ምንም የምትይው ነገር የለም። ያው ተንቀሳቀሽ። እንዴት ነሽ? ደህና ነሽ? ቁጭ በይ እናቴ። አይ ከመቀመጤ በፊት ማውራሽ ነገር ስላለ ነው። ምን ነው? ሰላም ስለ እህቴ ጉዳይ ማውራሽ ነገር አለ። ኦኬ እናወራለን። ታዲያ ቁጭ ብለሽ ነው ብናወራው? እሺ እንዴት ነሽ? ታፋሽ? ለምን እንዴት ነሽ? ትንሽ ግርግር ተፈጠረ። ወንድሜ መጥቶ ነበር። እሱ ደግሞ ትንሽ ኃይለኛ ነው። አንቺ ማን ነበርሽ? ጉዳዩ ቤተሰብ ጋር ደረሰ? የባለፈውን ቪዲዮ አይተው መጡ ከገጠር። ወድሽ ፈላ። አሁን ለምን ምን እንዲሆን ነው ሀሳብሽ? እስቲ ንገሪኝ ስለሷ ጉዳይ። ምንም ያልኩት ነገር የለም። አሁን እኔ ግራ ገብቶኛል። ሰው እንዲያውም አንቺ መምጣትሽ ጥሩ ነው፣ ብዙ ነገሮች ይስተካከላሉ ብዬ ነው ተስፋ የማደርገው። አንቺ በመምጣትሽ ማለት ነው። እኔና አንቺ ተመካክረን የምናስተካክለው ነገር ካለ ማስተካከል እንችላለን። አንደኛ ነገር ወንድማችሁ በጣም ስርዓት የለውም። ንግግሩም በጣም የሚያስጠላው። ቅድም አናግረው ነበር። ምን እያለ ነው? በቃ አላክሽም ምናምን የሚናገረው ነገር በጣም ነው የሚያስጠላው። በዚህ አይነት ሁኔታ ደግሞ እኔና አንቺ ተነጋግረን ምን አይነት ነገር ልንፈታ እንችላለን? ጉዳዩ ያው ቤተሰቦቼ ጋር አድርሼው ያው ታውቂያለሽ፣ ወጣቶች ዛሬ በልጅ መያዝ አይፈልጉም። ሁላችንም የምናውቀው ነው። በልጅ መያዝ አይፈልጉም። ስለዚህ
ይሄ ነገር ይከሰታል ብሎ አስቦበትም አልነበረም። ጠይቄዋለሁ በግሌ ማለት ነው። ነገር ግን አንዴ ከተከሰተ በኋላ ዋጥ አድርጎ ችግሩን እንደ ችግር ቆጥሮ እኛ መመካከር አለብን ብዬ ብዙ ተናግሬዋለሁ። አሁን ይሄ ጉዳይ ቤተሰብ ጋር እናት አባቴ ጋር ላድርሰውና አባቴም ይመክረዋል እኛም እንመክረውና እስኪረጋጋ እናንተም ትንሽ ጊዜ ብትሰጡት ባይ ነኝ። ከብቶሻል እኮ እንዴት ነው የሚሆነው? በዚህ አይነት ሁኔታ እንዴት ነው የሚሆነው? እኔ እኮ አሁን ቀጥታ ወደ ግኒ ስላት ነው እሷ ወደ አንቺ ጋር አንቺ ትሻያለሽ፣ እነሱ ናቸው ትሪት ያረጉኝ። መሆን ያለበት ምንድነው መሰለሽ እህቴ፣ ወንድሜ ትንሽ ጊዜ ስጪው እኮ። በምን አይነት ጊዜ ውስጥ ነው እንደዚህ አይነት ነገር? እኮ ስነ ስርዓት ቤተሰብ ጋር አድርሰው። እኛን ትንሽ ቢዚ ሆነን ነው። አንድ ትንሽ ወንድማችን አለ፣ እሱ ሊያገባ ስለሆነ በሱ ሰርግ ትንሽ ቤተሰብ እንዳይደራረብበትም ፈንትን ብለን ነው። ልጁ በጣም ጋጥ ወጥ ነው። ለምን አሰብኝም? እንደናንተ አይደለም። የእናንተን እኮ አይቻለሁ ሰምቻለሁ ከሰው። ግን እሱ አሁን ቅድም አናገር ነው በጣም ጋጥ ወጥ ነው። የሚናገረው ነገር በጣም ስርዓት አልባ የሆነ ልጅ ነው። ስለዚህ ከዚህ ሁሉ ህግ ጋር እንሂድና ህግ የሚያደርገው ነገር ያደርገው። የምን ህግ ነው የምታወራው? ለሷ ራሱ እኮ እንዴት እንዳናገራት እኮ ስላላየሽ ነው አንቺ። እነሱ መጀመሪያ ተመታል እኮ ጭራሽ ባንጣላ መልካም ነው። ይሄ እኔና አንቺ የሚያጣላን ነገር ምንም ነገር የለም። አንደኛ ነገር እሱ እንደዚህ እያደረገ ያላት ቤተሰብ የላትም ብሎ ነው። ቤተሰብ ደግሞ እንዳላት እኛ እናሳየዋለን። አራዛ ደረጃ ሊደርስ አይደለም ማለቴ። ወንድም የለሽም እንዴ? አይደለም ንግግሩ በጣም ጋጥ ወጥ ስለሆነ እኮ ነው። ወጣትነት ይዞት ነው። ወጣትነት ይዞት ነው። እዚህ አክል ወጣትነት አለ። ሰው እኮ የሚያደርገውን ነገር አንዳንዴ አስቦም ላያረግ ይችላል፣ ይገባኛል። ግን የሱ ደግሞ የሌለ ነው። በጣም ነው የሚያስጠላው። ምን ትያለሽ እህቴ? እኔ ከሷ ንግግር ባይኖረኝ መልካም ነው። ሪስፔክት የለም። እኔ መጀመሪያ እንዳደረግ ነው የምትፈልጊው? አሁን ሲጀመር እሷ አሁን እዚህ ላይ ምንም የምትናገር መጀመሪያ ራሱ ያመጣችው ጣጣ እንደሆነ ይገባኛል። ስለዚህ ይሄ ነገሮች ደግሞ በትዕግስት እንጂ የሚሆነው በአንድ ጊዜ ካልሆነ ማለት ከባድ ነው። እኔ አሁን ምን እንዳደረግ ነው የምትፈልጉት? ህግ ቦታ ሄዳችሁስ ምን የምታመጡት ታሪክ አለ? ስለ አይደለም ምን ይሁን ብለሽ ነው አንቺ የምታስቢው? እስቲ ንገሪኝ። አንደኛ የኔ ወንድም ጋጠ ወጥ አይደለም። ከዚህ በላይ እኛ ቆንጥጠን ገርፈን ያሳደረው ከዚህ በላይ ኖ እኛ ቤት ውስጥ ጋጠ ወጥ የለም። ከዚህ በጣም ስድ ነው እሱ። ስድ እኮ ስርዓት አትጅም አይደለም፣ በጣም ስድ ነው። ትንሽ ተናንተን ቀይ አይደለም። ለሊን በዚህ መልኩ አታናግራት። ይኸውልሽ ለሊ፣ እኔ ልሽ አሁን ቢሆን እኔ በህግ ቦታ መሄድ አልፈልግም። ከሱ ጋር በፍቅር መፍታት የምንችለው ነገር ነው። ትንሽ ማሰብ ማስተዋል ነው እሱ ያቃተው። ለሊ ይገባኛል። እናንተ እንዴት ትሪት እንዳደረጋችሁኝ ያውቃለሁ። ግን ያው እሷም እንደ እህት የተጠቃች አይነት ስሜት ስለተሰማት ነው። ገብቶሻል አይደለ? ስለሆነ እኮ ምንም ለማመጣቸው ምክንያት የለም። ተነሽ እንሂድ፣ ቀጥታ ወደ ፖሊስ ጣቢያ እንሄዳለን። የሚመጣውን ነገር አብረን እናያለን። ለምን አንሄድም? ተነሽ ነገር ልጁ ስርዓት ያለው ስላልሆነ እኛ ያለውን ነገር ሁለቱ ነገ ቢስማሙ እኔና አንቺ ነን ዳር የምንቀረው። ይገባኛል። ግን ያለው ነገር ደግሞ እሱን ደግሞ ልኩን ሳላሳየው ነው ያለቀው። ችግር የለውም ታሳያለሽ። ይኸውልሽ ቤተሰብ ጋር አልደረሰም ጉዳዩ። ቤተሰቦቼ ጋር ወስጄ ነገሩን አነጋግሬው እናት አባቴ ጋር መድረስ አለበት። ይሄ ነገር ቀላል አይደለም፣ ቀልድ አይደለም። ግን ጊዜ ስጡኝ። እኔ መስከረምም ይግባ እስከዛም ቤተሰቦቼ መንገር ባለብኝ እስከዛስ ልጅ አይደል እንደያዘችው እያፈጠጠ እኮ ነው የሚመጣው። ምን እያልሽ ነው? እኔ ስለሷ እኔ አለው። አይ ህግ ነው የሚፈታው ጉዳዩ። በህግ እንሄዳለን እናሳስራለን ካላችሁ ዌልካም። አዎ እንደዛ ይሻለናል። ሲጀመር እንደዛ ይሻላል። እናመሰግናለን። ብትታገሱ መልካም ነው። ይጂና አንቺ ነሽ ሁሉ ነገር እያመጣሽ ያለሽ። እናመሰግናለን። አይደለም